በጣም ነው ያሳዘነኝ። እጅግ በጣም ነው ያዘንኩት። እውነት እንደ ዛሬ አልቅሼም እንትን ብዬም አላውቅምና እጅግ በጣም አዝኜ ነው የመጣሁትኝ። የሷ ክፍል ነው የተወለደችበት እና እነዚህ ፎቶዎች ይሄንን ፍሬም ሰው ነበር ስጦታ ሰጠኝ። እነ ባህር ነፈቲያ የሚባሉ ከልብ አመሰግናለሁ። ዩቲዩበሮች ናቸው። የሆነ ጊዜ ዩቲዩባቸው ተበላሽቶባቸው አስተካክዬላቸው ተዘግቶ ከፍቼላቸው ትልቅ ሀፍላ አድርገው አዳራሽ ይዘው ሰርፕራይዝ አደረጉኝ። ስጦታ የተለያየ ስጦታ ሰጡኝ። ትልቁ ማረሳው ማስታወሻ ይሄ ነው። በጣም ነው አመሰግናቸው እና አሁን ጀሙም አጠገብ የለችም፣ አቲካም የለችም፣ ሱመያም የለችም። ብቻ ያው ቢሆንም ኢዱን በፊት እዚህ ቤት ነበር የምናሳልፈው። ሞቅ ያለው ትዳራችን አደጋ ላይ ነው። እንግዲህ ተበትኗል በሉት። ምንም ማድረግ አይቻልም። ታውቁታላችሁ። ልጄ አጠገቤ ባትኖር ከእናቷ ጋር ብትሆንም እኔ ኢድን እንደ ሰው ሄጄ እዚህም እዛም አልዞርኩም። ሰገድኩ፣ ወደ ቤት ተመለስኩ። ኢድን ዛሬ በአሁኑ ተንቼን ያሳለፍኩት የእነሱን ፎቶ ብቻ ቤት ውስጥ እያየሁ እቤት በነበረው ፎቶ ሱመያም ጨክና ልጆቼን አላሳይም ብላ የኑላ ጊዜ እየዞረች ነው። ቪዲዮ ስቀርጽላችሁ ዛሬ ያው እንግዲህ ቀኑ ኢድ ነው። ሰው በሙሉ እየዞረ ነው። ይሄን ቪዲዮ ምናልባት ወይ ለማስታወሻ ይሆናል የምቀርጸው፣ ላለቀውም እችላለሁ፣ ፖስት ላደርገውም እችላለሁ። ይሄን ክፍል ታዩታላችሁ። ከዚህ በፊት ኮሜንት ስራ አንዳንድ ቪዲዮ ሰምቼ አይቼ ነበረ፣ አንብቤ ነበር። ምን የሚል ነው እሱም ቤታቸውን አለቀቁትም እንዴ ምናምን የሚል ቤታቸውን አለቀቁ ምናምን የሚል ነው። ይሄ የምታዩት ቁም ሳጥን የኛ አይደለም። የኛን ታውቁታላችሁ። እዚህ ጋር የሆነ መስታወት ነው። አልጋውም የኛ እንደዚህ አይደለም። ይሄ ታች የነበረው የሙስጠፋ ነው። ከታች ወደ ላይ ገብቶ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ። እንዳያችሁት ከኋላም የሰይድ ፎቶ ነው ያለው ከነ ልጁ ቪዲዮ ሰርቶ ነበረ። በጣም ነው ያሳዘነኝ። እጅግ በጣም ነው ያዘንኩት። እውነት እንደ ዛሬ አልቅሼም እንትን ብዬም አላውቅምና እጅግ በጣም አዝኜ ነው የመጣሁትኝ። ሰይድ በጣም ነው የሚያሳዝነው። በእርግጥ ስህተት ቢሰራ የሰው ልጅ ነው፣ ስህተት ይሰራል። ሁላችንም ስህተት የሰራን ሰዎች ነን እዚህ ዓለም ላይ። እንዳያችሁት ነው። በጣም ነው የሚያሳዝነው። ቪዲዮ ሳይ በጣም አዘንኩ፣ በጣም አለቀስኩኝ። በጣም ነው አንጀቴን ይበላኝ። ምንም ቢሆን ወንድሜ ነው፣ ግን ሱመያንም አሰቃይቷታል፣ ለራሱም ተሰቃይቷል። ይሄው እንግዲህ እንደዚህ ሆኗል። ዛሬ ላይ እንዳያችሁት ነው፣ እዚህ ላይ ደርሷል። በዓል ደግሞ ሲሆን የበለጠ ሰው ያስከፋል። በቃ ሰው ሀገር ያለ ሰው፣ ስደት ላይ ያለ ሰው በደንብ ያውቀዋል። በዓል ሲሆን ከልጆች ውጪ፣ ከቤተሰብ ውጪ፣ ከፋሚሊ ውጪ ሆኖ ማሳለፍ ምን ያህል እንዴት እንደሚያሳዝን እናንተ ራሳችሁ ታውቁታላችሁ። ውስጣችሁ ስብር ነው ነው በቃ ብቸኝነት ይሰማችኋል። ያሳለፋችሁት ነገር ሀገር ቤት፣ ቤተሰብ፣ እኔ ያን ስሜት ነው የማስተናግደው ሁሌ በዓል ሲመጣ ውስጤ ስብር ነው የሚለውና በጣም ነው ያሳዘነኝ። በተለይ ጀሙዬን ይዞ እንትን ሲል በቃ እጣ ፈንታ አንዳንዴ ግራ ነው የሚያጋባው እውነት። እና ቪዲዮ ላይ ማልቀስም እንትን ማለትም አልፈልግም፣ ግን እጅግ በጣም ነው ያሳዘነኝ። ይሄንን አይታችሁ እናንተ ራሱ በጣም እንዳዘናችሁ እርግጠኛ ነኝ።
በራሱ ስህተት ራሱ በፈጠረው ስህተት ነው እንደዚህ ሆነው። አልሐምዱሊላህ ዋናው ነገር ጤና ነው። እጅና እግር ጤና ካለው ሌላው ነገር ቀስ በቀስ ይስተካከላል። አጥፍቷል፣ ሁሌ የምንለው ነገር ነው። ስህተት ሰርቷል፣ ተሳስቷል፣ ተመለስ ወደ ፋሚሊ፣ ተመለስ ወደ ሚስት እያለን ሁላችንም ከጀመረ ጀምሮ እንዲያን ነገር አፕን ከሆነ ጀምሮ እየተናገርነው ነው። እንግዲህ እሱም ለማስተካከል ይሯሯጣል፣ በአንድ በኩል ስህተት ይሰራል። ብቻ ያሳዝናል። በቃ አላህ ምን እንዳደረገው አላውቅም። አያንቱም በህይወቱ መሀል ገባች፣ ከነ ፋሚሊዎቹ እዚህ ደረጃ ደረሰ። ምን እንደምል አላውቅም። እውነት አሳዘነኝ፣ እጅግ በጣም ነው ያሳዘነኝ። አንጀቴን ይበላኝ። በተለይ ደግሞ ልጅ ያለው ሰው በዓል ላይም ሆነ ከበዓል ውጭ ልጅ ያለው ሰው ስሜቱን ይረዳዋል። ኦኬ መለያየት እኮ ተለያየ፣ ግን ልጅ ግን ማየት ግዴታ ነው። ልጅን ጊዜ መስጠት፣ አባትነት ፍቅር፣ የእናትነት ፍቅር ግዴታ ልጆች ያስፈልጋቸዋል። በጣም እነሱ ናቸው በጣም የሚጎዱት ከምንም በላይ ማለት ነው። ምንም አያውቁም፣ እንስሳዎች ናቸው እነሱ። ምንም ንጹህ ነው፣ በቃ ወረቀት ናቸው፣ ነጭ ወረቀት እና ያሳዝናሉ እነሱም እጅግ በጣም ማለት ነው። ሱመያም ደግሞ ታሳዝናለች። የደረሰባት ነገር ደግሞ የድሮ ትዳራቸው ፍቅራቸው በበዓል ልክ ነው፣ እሱ እንዳለው ልክ ነው። በቃ ያሳለፉት ነገር ሁሌ በዓል ሲመጣ ወይኔ ታድላችሁ እኮ ነው ነበር እምላቸው። አሁን ላይ እንደዚህ ሰው መሀላቸው ገብቶ እዚህ ደረጃ መድረሳቸው በጣም ነው የሚያሳዝነው። እውነት እንዴት እንዳሳዘነኝ በቃ እና ምን እንደምል አላውቅም። በአላህ አላህን የምትፈሩ ከሆነ ሁለታችሁ ከጎን ያሉትን በቃ በመሀላችሁ ያሉትን በሙሉ አርቁና ሁለታችሁ ነገሩን ለመፍታት ሞክሩ። ለልጆቻችሁም ለራሳችሁም። በቃ ሱመያም ብትሆኚ ጓደኞችን እነዛ ሰላም ሀዋ ሁሉንም ብሎክ አርጊያቸው። በቃ ብሎክ አርጊያቸውና እስኪ ተረጋጊና በቃ ለራስሽ ጊዜ ስጭና እስቲ ይሄ ነገር ብለሽ አስቢና ለመታረቅ ሞክሩ። በቃ እኔ ሁለታችሁ እንድትታረቁ ነው የምፈልገው። በቃ ሰኢድም ደግሞ አልሆነም አይደለም፣ ከአያንቱ ጋርም ያለህ ነገር ጥሩ እየሆነ አይደለም፣ ጥሩ እንዳሰብከው እየሆነ አይደለም። ልጅቷ እንደምታያት ናት፣ ንፋስ ናት። ደግሞ አሁን ያለችበትን ሁኔታ ሰምቻለሁ፣ የት እንደምታሳልፍ አውቃለሁ። በቃ ስለዚህ እች ልጅ ትቅርብ፣ ፍታት። እሷንም በቃ እሷን ፍታ፣ ሰላም ሁን። ማግባትህ እኮ ችግር የለውም፣ ማግባትህ 4 ድረስ ይፈቀዳል። ግን ሰላም ካልሆነ አንደኛዋ ከተከፋች ምንድን ነው የሚደረገው? በቃ እንዳሰብከው አልሆነም፣ በቃ ይቅርብህ። ይሄንን ነው የምልህ። ሱመያ አይተሽዋል ያለበት ሁኔታ። ውጩን ቪዲዮ ሳይ ፎቶ ሳይ ባለፈው ተናግሬ ነበረ ለኢድ ቀን የፖስተው እና ደስ ብሎ ነበረ። ለካ ውስጡ ሌላ ነው፣ ውስጡ ቆስሏል፣ ደምቷል። አሁን የተረዳው ይመስለኛል። ቀስ በቀስ ነገሮችን የሚረዳ ይመስለኛል። ስህተቶቹ የሚገቡት ይመስለኛል። ብቸኝነት ሲሰማችሁ ትንሽ ለራሳችሁ ጊዜ ትሰጣላችሁ፣ ታስባላችሁ። ይሄ ነገር ስህተት ነው፣ ተሳስቻለሁ፣ ይሄ ነገር ጥሩ አድርጌያለሁ ብላችሁ ለራሳችሁ ጊዜ ትሰጣላችሁ እና ያንን ጊዜ ለራስ ሰተህ እንደምትመለስ እርግጠኛ ነኝ ሰኢድ። በቃ ሁሉ ነገር ይቅርብህ። ደግሞ እዛ የመን ቀራለሁ መምጣት አልፈልግም ካላየው ልጆቼን ካልተገናኘው ትላለህ። እዛ ጦርነት ውስጥ ምን ትሰራለህ? ምንም ቢሆን አገርህ ላይ ይሻላል፣ ቤተሰቦች ካለን። አንተ ዋናው ሰላም ሁን፣ ጤነኛ ሁን። ብቻ የሰው ልጅ አትጉዳ፣ ሰዎችን አታስከፋ። በተለይ ሚስትን፣ የልጆችን እናት። እሷ እኮ በጣም ጥሩ ነገር አላት፣ ግራ ገብቷት ነው ወደዚህ ወደዛ የምትለው። ሰው ስለምሰማ ምስኪን ስለሆነች ነው። ታውቃታለህ፣ ከኔ በላይ በደንብ ታውቃታለህ። ስለዚህ ያለውን ነገር ተውና ተነጋገሩና ለመስማማት አንድ ለመሆን ሞክሩ ባካችሁ። ለምን ሚዲያ ላይ ሰው ወዲህ ይቀባበላችኋል? እኔ ይሄንን ነው የምልክ ሰኢድ፣ ተው ይቅርብ፣ በቃ ተረጋጋው። ደረሰ። እኔም እፎይ ልበል እስቲ፣ እኔም ወደ ራሴ ልምጣ፣ እኔም ወደ ራሴ ህይወት ልሰብሰብ። እኔ ይሰለቻል በጣም እውነት። እኔ እናንተ ነገር በቃ ግራን ይገባኝ። ዛሬ የሆነ ነገር ሲሆን ነገ ሌላ ነገር ይሆናል። ዛሬ ተስተካከለ እፎይ ስል ደግሞ ነገ ሌላ ነገር ይሆናል። እና እባካችሁን ተስተካከሉ። ሰኢድ እንደዚህ አትሁን። በጣም ነው ያሳዘንከኝ። ኢንሻአላህ ልጆቹን ታገኛለህ፣ ጀሙዬንም ታገኛታለህ ኢንሻአላህ። ይሄንን ነው የምለው እኔና
ሱመያም እባክሽ ይህንን ቪዲዮ አይተሽዋል መቼስ የሱን ቪዲዮ ትንሽ የሆነ ነገር መልእክት ይሰጥሻል ብዬ አስባለሁ። ምንም ቢሆን ልጆችን ይወዳል፣ ጥፋት አጥፍቷል፣ ስህተት ሰርቷል። ያ ነገር ሊስተካከል ይችላል እና እባካችሁ ተረጋጉ። ሰኢድም ባለህበት ሰላሙን በሰላም ወደ ሀገር ተመለስ። የሚሆን ከሆነ ልጁን አስመርመር ወይ ደግሞ ሌላ የሄድክበትን አሳካና ተመለስ። በቃ የማይሆንም ከሆነ ተመለስ እና ነገሮችን ከሱመያ ጋር አስተካክል። እና ዛሬ ይሄን ልላችሁን የመጣሁትኝ የሰኢድ ነገር በጣም ስላዘንኩኝ ነው ዝም ብዬ ተነስቼ ቪዲዮ ሰራሁላችሁ። በጣም አመሰግናለሁ። ለሁላችሁም በላችሁበት ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ።